ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ሄርሚ መታለች። የሄርሚ 98000 ሰብስክራይብ ገብታለች። ሰብስክራይብ ማድረጋችሁን እንዳትረሱ። 100k ያስገቡ ማለት ነው። 2000 ብቻ ነው። 2000 ማለት እኮ በአንድ ቪዲዮ የሚገባ ነውና ሰብስክራይብ አድርጉ። 2000 ነው የቀራት 100k ልትገባ ማለት ነው። በተረፈ እንግዲህ ዛሬ እንግዲህ መረጃ ይዘው መጥተዋል። አቤልን ታውቃላችሁ እንግዲህ ከሩታና ኤፍሬምን ይቅርታ ጠይቆ ከነሱ ጋር ነው ተብሎ ነበረ። አሁን ደግሞ እንግዲህ መረጃ ይዤ መጥቻለሁ። እኔ ጋር መረጃ አለ ብለዋል። ሌላኛው ደግሞ እንግዲህ ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ አብርሽ መግቢያ ላይ ተናገረውን ሰምታችኋል። ይሄንን ማለት መጀመሪያ ሁላችንም እንግዲህ የምንፈልግ የነበረው የአብርሃምን ጤንነት፣ የአብርሃምን ሰላም፣ እሱ እንደዚህ የሚያወራውን አብርሃምን ነበረ ሁላችንም እየናፈቀን እየፈለግነው የነበረው። አብርሃም ደግሞ እንደዚህ ብሎ በመምጣቱ እኔ በጣም ደስ ብሎኛል ማለት ነው። ገባችሁ አይደለ? እንግዲህ ማናችሁም ብትሆኑ እኔ ቦታ ብትሆኑ ሁላችሁም እኔ ምን ሆኜ ነበረ ብላችሁ ትጠይቁ ነበረ ብለዋል። ይሄ እውነት ነው ማለት ምን ሆኜ አሁን እሱ ምንድነው ምን ሆኜ ነው የታመምኩት ነው እያለ ያለው እንጂ ማን ምን አደረገ እያለ አይደለም። ገባችሁ? እና ማን ምን ሆኜ ነው የታመምኩት ነው። ሄርሜላ ምን አደረገችኝ፣ ሩታ ምን አደረገችኝ፣ ምን ሆኜ ነው እያለትም በቃ ምን ሆኜ ነው የታመምኩት፣ ማን ምን ሆኜ ነው የታመምኩት ንገሩኝ እያለ ነው። ምን ሆኖ እንደታመመ እንዴት ነው ሄርሜላ ልትናገር የምትችለው? ምክንያቱም አብርሃም ይሄ አብርሃምን እኔ አላውቀውም አብርሃምን ካላሳያችሁ ብላ ሄርሜላ ሄዳ ገና ከታመመ በኋላ ነው ያገኘችው። ምን ሆኖ እንደታመመ ራሱ እሷ ግራ ገብቷል። እሱ ወደ ራሱ እንዲመለስ ነው እየጣረች ነበረችው። ስለዚህ ምን ሆኜ ነው የታመምኩት የሚለውን ጥያቄ እነ ሩታ ጋር ሆኖ ስለታመመ እነሱ መጠየቁ ጥሩ ነው ብዬ አስባለሁ። ሄርሜላና አያገባትም እዚህ ውስጥ ገባችኋ? ሌላኛው ደግሞ ጽጉ እንግዲህ እነ አብርሃምና በዚሁ ነው መሰለኝ እንግዲህ አብርሃምና ሩታ አገናኝታ ነበር። ሩታ እያለቀሰች ነው አሁንም ማለት ነው። ሩታ እያለቀሽ የመጣሽበት ጊዜ አልፏል አይደል እንዴ? አሁን ይኸውልሽ ድሮ የሆነ ለመናገር ብዙ ሰው ያዝንልሽ ነበረ ብዬ አስባለሁ። በዚህ አጋጣሚ ይሄ እውነት ነው። ገባሽ? አሁን እያለቀሽ መምጣትሽ እኔ ምንም ጥቅም የለውም ብዬ ነው ማስበው። እኔ ለምንድን አላውቅም ልቤ ደንድኗል። የእውነት ነው የምላችሁ። እና ሩታ ስታለቅስ አለቅስ ነበሩላ ማለት ነው። ግን እነሱ ለኛ የጥፍር ቆሻሻ የሚያክል እንኳን ክብር ሳይሰጡ ሲቀሩ ምን ያክል እኛን እንደ ቆሻሻ ማየት እንደሚችሉ ሳቃ በቃ ዞር ነው ያልኳቸው ማለት ነው። እና ስለዚህ ምን ለማለት ፈልጌ ነው እያለቀሰች መታለች። ጽጉ ናት ያቀረበችው በራሷ ቻናል እና ሁለቱንም እኔ ግርም የሚለኝ ማለት ነው ጅብ ከሄደ ውሻ ጮኸ የሚባለው ነገር ተረት እውነት ነውና ጽጉ ማለት ነው ሚዜ ናት። በዚህ አጋጣሚ ዱባይ ሲጋቡ ሚዜ ነበረች። ነገር ግን ወልደ እንኳን አራስነት ሄዶ ያልጠየቁ ሰዎች አሁን ከተለያዩ በኋላ ገባችኋ? ተለያይቶ አብርሃምና ሄርሜላ ህይወት ጀምሮ ቀለበት ካረግላት በኋላ ምን ሆናችሁ ነው የተጣላችሁት? በእናንተ ክፍተት የሆነ ነገር እንዲፈጠር አልፈልግም ብላ ጽጉ ራሱ ልታስታርቃችሁ ማለት የሆነ ሁለቱንም አገናኝተን ለማውራት መሞከሯ ራሱ መጀመሪያ የት ነበራችሁ? አሁን ሁላችሁም እየመጣችሁ አብርሃምና ሩታን ለማስታረቅም ሆነ ለማነጋገርም ሆነ ምንድነው ማላችሁ ላይ የተፈጠረው የሆነ ብላችሁ ለማውራት ማለት ነው። አንድ ሰው የእውነት ከልባችሁ ጓደኛ ማለት ነው ቤተሰብ ትዳር ሳይፈርስ ቶሎ ነው ከናንተ ጎን ሆኖ ይሄ ትዳር በስንት መከራ እንደዚህ ሆነ ነው ሁለታችሁ መታረቅ አለባችሁ ምናምን ብሎ የሚያስታርቀው ገባችኋ? እንጂ ትዳር ከፈረሰ በኋላ እሱ ሌላ ህይወት ከጀመረ በኋላ ህይወቴ ብሎ ከያዛት ከሄርሜላ ጋር ከዛ በኋላ ለምንድን ነው አሁን እየመጣችሁ እኝኝ የምትሉት ማለት ነው? ለጽጌ አሁን ምን አዲስ ነገር አለና ነው? ሌላኛው ደግሞ ሩታ ማልቀስሽ ምንድነው ጥቅሙ ነው ማለት ብዙ ሰው እንደዚህ የሚያቀኝም የማያቀኝም እንደዚህ አደረገኝ ምናምን የሚትይ ነገር ማለት ነው። አንደኛ የሰው ምክርን ስለማሰሚ ነው ራስሽን የምትጎጂ ብዬ አስባለሁ በዚህ አጋጣሚ። ምክንያቱም ሰው የሆነ ሲናገርሽ ያንቺ ኦዲየንሶች በጣም ነው የሚመክሩሽ። እንደዚህ ለምንድነው የምትሆኚ? ክብርሽን ለምንድነው የምታሳጪ? ከራስሽ ጋር ለምን አትሆኚ? ቤተሰቦችሽ እንደዚህ ስትሰደብ እንደ እናትሽና እህትሽ እኮ አስቢ ቪዲዮ መስራት እኮ አይችሉም በዚህ አጋጣሚ አይደል እንዴ? ይሄ ማለት ባንቺ የተነሳ ነው። አንቺ ለቤተሰቦችሽን ክብር አትሰጭም፣ ለራስሽን ክብር አትሰጭም። ገባሻ? ስለዚህ እንዴት ነው ማለት አሁን አልቀሰሽ ስለመጣሽ ማለት ምን ለማለት ፈልገሽ ነው? አልገባኝም። ማለት ማን እንዲያዝንልሽ ነው? ቅድሚያ ነበረ መጥኖ መደቆስ ይላል የሀገሬ ሰውና ቅድሚያ ኦኬ ልክ እንት ስትባይ ክብርሽን እዛሳት ነው መጠበቅ። ገባሻ?
ስለዚህ ኦዲየንስ እኔ ማንንም ኦዲየንስ ጥፋተኛ ነው ብዬ አላስብም። ኦዲየንስ በእናንተ በምትሰሩ ስራ ነው አስተያየት የሚሰጠውም የሚናገረው እያሳያችሁት ባለው ነገር ነው። ስለዚህ እንደዚህ ተጎዳሁኝ ምናምን ብለሽ ማልቀስ ለኛ አሁን ጥቅም የለው። ቅድሚያ ነበር ራስሽን እንትን ማለት ገባሻ? ሲቀጥል ደግሞ በፊት በጣም ታለቅሽ ነበር። አሁን ደግሞ ይሄ ሰሞን ደግሞ ጀምሮሻል። የምሬ ነው ማልቀስ ይሄ ሰሞን ጀምሮሻል። በሰላም ነው በቃ አታልቅሽ። ስላለቀሽም ስላላለቀሽም የሚመጣው ነገር የለም። ስለዚህ እንግዲህ ወደ ቪዲዮ ልሂድ። ሰው ሄርሜላና አቤል እንግዲህ ማስረጃ ይዘው መጥተዋል። በዚህ አጋጣሚ ማለት ነው አይደለም መረጃ ሳትይዙ ወይም ደግሞ እኔ የሚያሳምን ነገር ይዛችሁ ካልመጣችሁ ወደ እኔ እንዳትመጡ ስላልከኝ ነው ዛሬ ደወልኩለት። እኔ አንተ በምታመምን ምንም እጅ እንደሌለ አንተ እንደዚህ አይነት ነገር ውስጥ በመግባት ምንም እጅ እንደሌለ በመጀመሪያ ደረጃ ቪዲዮ በቂ ነበረ። ግን ደግሞ አሁን አንተ ካለበት ሁኔታ ኧረ ሄርሚ በደንብ ያቋል። ሲጀመር ከታመመ በኋላ ሄደሽ እሱን ለማዳን እንደሆንሽም እንዴት እንደሆንሽ በደንብ ያቋል። እሱ ግን አላቅም ቪዲዮ በቂ አይደለም ብሎ ነው እንግዲህ ማስረጃ እየፈለገ ያለው ሰው እሱን አላቅም። ነገር ግን ከታመመ በኋላ እኔ ምን ሆኜ ነው ቅድሚያ እንደውም ኤፍሬምን እና ሩታን በደንብ አጥብቆ እናንተ ጋር ከመጣው በኋላ ነው የታመምኩት። ምን ሆኜ ነው ቪዲዮን እንዳየሁት ከሆነ ደግሞ እነ ብዙዬ ዳኒ ዴቭ ሄርሜላ እኔ ለማግኘት ወይም ደግሞ የት ነው ያረጋችሁት አብርሃምን አምጡ እያሉ ነበረ። ስለዚህ የዘዛት ለምንድን ነው እኔን የደበቃችሁኝ? ለምንድን ነው እኔን ታምሜ እንዴት ነው ከነሱ ጋር የተገኘውኝ? ለምንድን ነው እንደ ጅል እያረጋችሁኝ የነበራችሁ? ምን አስነክታችሁ ነው? ምን ሆኜ ነበረ ብሎ እነሱን አጥብቆ መጠየቅ እያለበት እዚህ ጋር የሌለ ነገር ነው። ዝባዝንኬ ነው። ሄርሜላን መጠየቅ ራሱ የሌለባት ነው። መግባት ራሱ የለባትም። የምር ጠሩና የትኛውን የቅርብ ሰው ማመን እንዳለብና ማመን እንደሌለበት ግራ ስለገባ አቤልም መጥቷል። አቤልም ዛሬ መጣው። ብዙ ነገሮች ተፈጥሯል። ያቋረጥከውን ህይወት ደህና የነበርክበትን ህይወት ታታመን በፊት ከኔ ጋር ነበር። ደህና የነበርክበትን ህይወት እንድትቀጥልና እንድታመን እፈልጋለሁ። ገባህ አይደለ? ይሄ ምንም አሳማኝ መረጃ ይዘን የመጣ ነው። ገባህ አይደለ? አሁን የታመንክበት ሰዓት በጣም ትልቅ መረጃ ነው። አሁን ማለት ነው አብርሃም ይሄንንም መረጃ አይቶ ላያምን ይችላል ብዬ አስባለሁ በራሴ ማለት ነው። ነገር ግን ገና ሌላ ጥያቄ ሊጠይቅ ይችላል። ግን ጥያቄውን መጠየቅ ያለበት አጥብቀ ሩታና ኤፍሬምን ጠይቅ። እዚህ ውስጥ ሄርሜላ የለችበትም፣ እጇም የለበትም። ሲቀጥል ቪዲዮን በደንብ ካየው ደግሞ ቪዲዮ ራሱ ይናገራል። ሶ ምን ሆነ ሄርሜላ እንዳገኘችው ከምን እንዳገኘች ላንተ ምን አክል እንደምትወድ ላንተ ምን አክል እየተገፈተረች እንደ ቆሻሻ እየታየች እንደነበረ ብዙ ማስረጃዎች ስላለ እዚህ ጋር ሄርሜላን እንደው ማመስገን ነበረብህ። እኔ አላውቅም አቤል ሰላም እንኳን አልኩ። ምክንያቱም ላይፍ ስለተስተካከለ አሪፍ ላይፍ ስለሆነ እኔ አቤል አሁን አንድ ነገር እንገራለን። እኔ ስለሩታ እዚህ ጋር ራሱ እኔ እውነት ነው እያልኩ ነው አቤል የሚለው ማለት ነው። ምክንያቱም ከሄርሜላ ጋር መሆን ስለማትፈልግ ነው እንደዚህ ሁሉ የምትጠይቀው እያለ ነው። ሰው እኔ ራሱ እያልኩ ነው አብርሃም ማለት ነው። ይኸውላችሁ ሄርሜላንም ካልፈለጋት እኮ አልፈልግሽም፣ የራስሽን ህይወት ኑሪ፣ እኔ የራሴን ህይወት መኖር እፈልጋለሁ፣ ከዚህ በኋላ ብሬክ እናርግ ብሎ በቃ ሁለቱም እንትን ማለት ነው። በቃ ማላቸው ላይ በቃ አለቀ። እሱም የራሷን ህይወት ትጀምራለች። ግን እዚህ ጋር ያመጣ የሌለ ነገር ወይም ደግሞ እሷ ያላረገችውን ነገር ቢጠይቅ እኔ ምንም አይነት ፋትሊ ነው ከፋትሊ ፈን ከፋትሊ ተገኛለ ነው እዚህ ጋር የተነገረ ብቻ አይደለም ላስረዳህ ነው እኮ እኔ ማወቅ ፈልጌኳችሁ እንጂ እኔ ስለሆነ ሰው ከፋትሊ ነው ሰው እንደምትነገር አይደለም። አሁን ምጠሯችሁ ኤርሜላም ዛሬ ላገኝሽ ስፈልግ መጥቼ መረጃ ማሳየት ነገር አለ። እኔ ምንም አይነት እጅ የለበትም። ማን ይሄን ነገር እንዳደረገ አውቃለሁ ብለሽ ስለጠራሽኝ ነው ዛሬ የመጣሽው። ላገኝሽም የፈለኩት ለዛ ማለት እንዴ። ስለዚህ ያንን ነገር እጃችሁ ላይ መረጃ ካላችሁ እዚህ ነገር ላይ እጃችሁ እኮ ምን እንደሆንክ ሩታና ኤፍሬምን ጠይቅ። ምን ሆነ እንደሆነ ማለት ደንዝዛ ነው ሄርሜላ ያገኘች እንጂ ደና ሆነ የበፊቱ አብርሃም ሆነ ስላልሆነ። ስለዚህ ምን ሆኜ ነበረ ምን አርጋችሁ ነበረ ብለን እነሱን አጥበቃ ጠይቅ። በሌለበት ካወቃችሁ ማን እንደሆነ ያለውን ነገር ንገሩኝ ነው። በቃ በግልጽ አማርኛ መተናል። አሁን ላይ ስልካችን ላይ ያለ ነው ታየዋለህ። ካየው በኋላ ግን ነገሮችን አምነህ ከኔ ጋር የምትቀጥልበትን ነገሮች በደንብ አንተ ማሰብ አለብህ። ገባህ አይደለ? ምክንያቱም ከዚህ በላይ መረጃ የለም። ከዚህ በላይ አሁን ስልክ ላይ ያለ ይህንን ነገር ከምናሳይ ነገር በላይ ምንም መረጃ የለም። ገባህ አይደለ? ቪዲዮችን አይተህ በጣም ነገሮች ውስብስብ ወደኋላ መለስ ብለህ ቪዲዮችን አይተህ ወይስ ግን አሁን ሚዲያ ላይ ነገር ስላልሆነ ከካሜራ ጀርባ ትሰማዋለህ። ለምን ነው ከካሜራ ጀርባ የሚሆነው? ወይ ስለሆነ ስለዚህ ቪዲዮን ግን ማየት ትችላለህ። አንድ ነገር ካለ እዚህ ጋር ሁሉም ሰው በእውነቱን ከኛ እኮ ነው እየጠበቀ ያለው። እዚህ ቪዲዮ ላይ የሚመለከቱ ሰው እኛ ምን ፈልጋለን? ለእኛ ሲጀመር ማስረጃ ሳይታችሁ አታውቁም። ዲኤንኤ ስትመረመሩ ደብቃችሁ ነው፣ ለራሳችሁ ነው። ዲኤንኤ እንደዚህ መጣ የዲኤንኤ ውጤት መጣ ምናምን ትላላችሁ። የሆነ ማስረጃም ሲሆን ደግሞ የሆነ ወረቀት የሆነ ትይዙና ምናምን ትሄዳላችሁ። ለእኛ አንድ ቀንም ማስረጃ ሳይታችሁ አታውቁም። ስለዚህ አይገርመንም፣ አይደንቀንም። ለኦዲየንስ አሳይታችሁ ስለማታውቁ አታሳዩን። እያንዳንዱ እኔ ነገር የሚያሳስባቸው ሰዎች ናቸው፣ የሚያስጨንቃቸው ሰዎች ናቸው። ስለዚህ ከእነሱ የምንደብቀው ነገር የለም። እዚህ ጋር የምታሳየኝ ነገር ለእነሱ ማየት አለባቸው። ለምን እነሱም አይተው መፍረድ መቻል አለባቸው። ነገሮችን ማመንና መመዛዘን ያለብህን ደግሞ አንተ ነህ። ከዛ በኋላ ከወሰንክ በኋላ ይሄን ያህል የእነሱን ክፋት ለሚዲያ ማስወጣት ሲጀመር ተገቢ ነው ብዬ አላስብም። መረጃ ማውጣት ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ነገር እያደረገ ያሉት ነገር እኮ ይታወቃል አይደል? ይውጣ፣ ችግር የለውም። እኛም አይተን መፍረድ አለብን አይደል? ለነገሩ ለእኛ አሳይታችሁ ስለመጣቁ ተውት። ክፋታቸውን ሁሉ እንዳሳዩ ነው። ምንም እንትን የሚልበት ነገር ይህን ፎቶ ማን ያነሳቸው? ለነሱ እሱ ዋናውን ነገር
ተመልከት እንጂ የእነሱን ሴራ ተመልከት እንጂ ይሄን ነገር ማን አነሳው ምናምን የሚለው ነገር ምንም የሚያሳስብ ነገር አይደለም። ስለዚህ አሁን እያታየኛለህ ነው የምታና የኤፍሬም ፎቶ ማለት ነው እያታየኛለህ። ምን ያመለክታል? እዚህ ጋር አንድ ላይ የሚያደርጉትን ነገር ታየው። አሁን ደግሞ ቮይሱን ስማ። ወጣና ላሳይ ቮይሱን። አንተ በነጋታው ልትታመም ይሄ ነገር በቅድሚያ የተፈጠረ ነገር ነው ገባህ አይደለ? ስለዚህ ነገር በደንብ በቂ ነው። አብርሃም የሩታና የኤፍሬም ፎቶ አይደለም። ከሩታና ከኤፍሬም ፎቶ በላይ አካባቢ ያለው ነገር ለአንተ ብዬ ነበረ። ሩታንም ኤፍሬምንም ይቅርታ ጠይቄ ይሄንን ሁሉ ነገር እያደረኩ የነበረው። ስለዚህ አሁን ሲጀመር መጠርጠር የሌለበት ሰው ነው እየጠረጠርክ የነበረው። እኔ ግራ ገባኝ። አሁን እዚህ ፎቶ ላይ ምን የምትረዳው ነገር አለ? እዚህ ፎቶ ላይ አብርሃም እውነቱ ገብቶ ወደ ሄርሜላ ፎቶ በላይ ቮይስ አለ።